ብዙዎች ማርኬቲንግን እንደ አንድ ጊዜ ብቻ ስራ መቁጠራቸው ስህተት እንደሆነ የገባቸው አይመስልም። የመጀመሪያ ክላይንቴ ኤዱኬሽናል ኮንሰልታንሲ ውስጥ ነበር የምትሰራ። ለማውራት የተቀጣጠርንበት ካፌ ውስጥ ከተገናኘንና ትንሽ ሰላምታ ከተለዋወጥን በኋላ ናኡድ አንድ ሳምንት ማስታወቂያ ትሰራልኛለህ፣ ብዙ ተማሪዎች እንዲመዘገቡልኝ ፈልጋለሁ አለች። ያው የመጀመሪያ ክላይንቴ ስለሆነች ማስቀየም አልፈለኩም። ፈራ ተባ ያልኩ ቢሆንም እሺ ያልኳት ጉድ ፈላ። 50% አስገባችልኝ። ስራ ተጀመረ። በልቤ ምን ማለት ነው በአንድ ሳምንት ማስታወቂያ ሙሉ ተማሪ እንዴት ሊመዘገብ ይችላል? ማርኬቲንግ ማጂክ አደረገችው እንደ አይነት ነገር እያልኩ ነበር። አንድ ሳምንትም አልሞላም እንደፈራሁት በአራተኛው ቀን ደወለች። አሁን ለምንድን ነው እስካሁን 2 ተማሪ ብቻ የተመዘገበው አለች በጣም በቁጣ ድምጽ። ይች ከሁለቱ ሰዎች ለኔ ከፈለችኝን እጥፍ አግኝታለች። ባይ ዲፎልት ቢሆንም ሪተርን ኦን ኢንቨስትመንቱ ጥሩ ነው፣ ግን እሷን አላረክ። እኔም በጣም ድርቅ ያለ መልስ ነበር የመለስኩላት፣ ይቅርባል። ነገር ግን ይህን ችግር ብዙ ሰዎች ላይ አያዋል። ማርኬቲንግ ለአንድ ጊዜ ብቻ ሰርታችሁ ትልቅ ውጤት የምታገኙበት ነገር አይደለም። ልክ እንደ ማብሪያ ማጥፊያ አንዴ ስለተጫናችሁት ብቻ አይሰራም። ኮንሲስተንሲ የሚፈልግ ቀስ እያለ ቢውልድ የሚደረግ ሲስተም ነው። ሶ አሁን ላይ ለክላይንቶች ያስቀድም የምነግራቸው ነገር ለአንድ ማስታወቂያ ብቻ ከመጣችሁ ዝግጁ አይደላችሁም። ምክንያቱም ስኬታማ መሆን የቻሉት ቢዝነሶች ማርኬቲንግን እንደ አንድ ጊዜ ብቻ ሰርጀሪ ሳይሆን እንደ ሁሌም እርስ መቦረሽ የቆጠሩት ነው። ቴንክ ዩ